ጂኖች ጂን በሚለው ቃል የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ካሃዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት ያመኑ ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውፊ ወላ ቢልዒዛም ይላሉ። በእንስሳት ፋንዲያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድናቸው? እህቶቻችን ናቸው። ወንድና ሴት ለመኖሩ ብዙ ማስረጃ አለን ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን ከጂኒ ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች ጥበቃን ሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ከጂኒ የሆኑ ወንዶች ማለቱ ቁርአኑ አገልባጩ ሴት እንዳለ ያሳያል ነው። በሐዲስ ላይም ሽንት ቤት ሲገባ ከመግባታችን በፊት የምንለው ዚክር ወይም ዱዓ ምንድነው? አላሁመ ኢኒ አዑዙ ቢካ ሚነል ኹብሲ ወልኸባኢስ ከወንድና ከሴት ሰይጣናት ባንተ ተጠበቃለሁ እንላለን። ወንድ ካለ ሴት እንዳለ ያሳያል። ስለዚህ ያመኑት ወንድሞቼና እህቶቼ ሊሆኑ ምንድነው ችግር?